እንዴት ናችሁ? ደህና ናችሁ? አም ሶ ሶሪ ኦ ማይ ጋድ አራተኛ ጊዜ ነው ይሄንን ሪካርድ ለማድረግ እየሞከርኩ ያለሁት። ትናንትና የፖስትኩት ቪዲዮ ላይ አይ ቲንክ ትናንትና ዛሬ ነው አይ ዶንት ኖ ብቻ እዛ ላይ ያሉትን ኮሜንቶች እያየሁኝ ነበርና አም ሶ ሃፒ አብዛኞቻችሁ ልጅ መውለድ ስለቻላችሁ በዛ ኦ ማይ ጋድ this is የደስታ አምባ ነው ባይ ዘ ዌይ አይ አም ሃፒ በጣም ደስ ብሎኛል። it's just እያሰብኩ የነበረው ግን ምንድን ነው የ6 ወር አሁን አራስ የ4 ወር አራስ ናቸው። ላይክ ሃይማኖት ሳይለይ አላህ ይስጥሽ አላህ እንትን ይበልሽ እግዚአብሔር ያድርግ። ላይክ ክርስቲያኑ ሙስሊሙም ላይክ ሴቶች በዚህ መፍትሄ ልታገኙ ስለቻላችሁ በጣም ደስ ብሎኛል። ግን ለእኔ ያሳየኋችሁ ቪዲዮ ዩቲዩብ ላይ ቆረንፉዱ ቀረፋው በጣም ቀላል ነገር ነው you know it's not ከባድ ወይ የማይታወቅ እንትን ቅጠላ ቅጠል ራሱ አይደለም እና እንደዚህ በትንሽዬ ችግር ምክንያት በትንሽዬ ማጣት ምክንያት ብዙ ሴቶች እንደዚህ አይነት ችግር ይዘው ለብዙ አመት ሳይወልዱ መውለድ እየፈለጉ ወይ ደግሞ በጣም ፔሪድ እያሰቃያቸው መኖራቸውን ሳስብ በጣም ነው እንትን የሚለኝ ላይክ የሚያሳዝነኝ እና እንደማ አሁን ላይ ደግሞ አም ሃፒ ቺፕ ትንሽዬ ነገር ራሱ አድርጋችሁ ልጅን የሚያክል ነገር ልታገኝ ስለቻላችሁ አብዛኞቻችሁ ሴቶች ደስ ብሎኛል። and thank you መታችሁ ኮሜንት ላይም ስለጻፋችሁት thank you and I'm happy በጣም ደስ ብሎኛል። ልጆቻችሁ አሁን I mean 1 አመት ሊሆነው ይችላል ባለፈው አመት የተወለደ ልጅ ምናምን ኢትዮጵያም ካላችሁ or like እዚህ ሀገር ምናምን ካላችሁ ቶር ሳረግ ወይ ስዞር ሚት ባረጋችሁም ደስ ይለኛል you know but I'm generally በቃ I'm happy ለማለት ፈልጌ ነው። oh my god ብዙ ወሬ አላወራ በጣም ደስ ብሎኛል ልጅ መውለድ ስለቻላችሁ that's በጣም ትልቅ ነገር ነውና እኔ ደግሞ የዛ ምክንያት ስለሆንኩኝ I think ፈጣሪ ምክንያት ስላደረገኝ በጣም እድለኛ ነኝ። thank you I guess and ላልሰሙትም እንትን በሏቸው ያላወቁ ሰዎችን ምናምን ቪዲዮውን ዩቲዩብ ላይ ማግኘት ትችላላችሁ። ኦኬ thank you